ኢትዮጵያውያን በዋሽንግተን ዲሲ ተክደዋል። በሳሎን ዓለም ቲዩባችን ባለፈው ባቀረብነው ዝግጅታችን ኢትዮጵያውያን ስደተኞች በተሰደዱባት ዋሽንግተን ዲሲ ከተማ ድምጻቸውን አጥፍተውና ቀን ከሌት አንገታቸውን ደፍተው በመስራት በተሰደዱበት ከተማ ላይ መንገስ መቻላቸውን ዙሪያ ገባውን አስቃኝተናቸዋል። ይህ የኢትዮጵያውያን ሚና የከተማውን ኢኮኖሚ ከማሟሟቅ በዘለለ በብዙ መልኩ የሚገለጽ አሻራውን በዲሲና አካባቢው ላይ ሕያው ማድረግ እንደቻለም ተመልክተናል። በዛሬው ዝግጅታችን ደግሞ ከጀመርነው በመቀጠል በከተማዋ ላይ መንገስ ስለቻለው የኢትዮጵያውያን ባህልና እሴት እንዲሁም ስር እየሰደደ ሄደው የኢትዮጵያዊነት መንፈስ በአሜሪካ ፖለቲካ ውስጥ ሊፈጥር የሚችለውን ሚና በበጎ ጎኑ እናነሳዋለን። ከዚህ በተቃራኒው ደግሞ የትራምፕ መንግስት በተለይ አሁን ላይ ያደረሰ ባለ ጫናው ምክንያት በዚህ ታታሪ ማህበረሰብ ላይ የነገሰውን ፍርሃት መዋከብና ከዛም ከፍ ሲል የሰብአዊ መብት ጥሰት ጭምር የምናይ ይሆናል። በትራምፕ መንግስት እየደረሰ ያለው በደልስ ምን መፍትሄ ይኖረዋል? ይህ በአንድነትና በህብረት ላይ የተመሰረተ የሀበሻ ማህበረሰብ ይህን ጥንካሬና አንድነት በምን መልኩ ተጠቅሞስ መብቱን ማስከበር ይችላል የሚለውን በዝርዝር ለማየት እንሞክራለን። አብራችሁን ዝለቁ። በዲሲ የኢትዮጵያውያን የባህል አብዮት። የኢትዮጵያውያንን ባህላዊ እሴቶች ከኢትዮጵያ ውጭ ለማግኘት አስቸጋሪ እንደሆነ ብዙ የውጭ አገር ጎብኚዎች ሲናገሩ ይሰማል። በተለይ ሙሉ ኢትዮጵያውያንን የሚያንጸባርቅ ሀገራዊ እሴቶችን እንኳን በውጭው ዓለም እዚህ ሀገር ውስጥም አንድ ቦታ ላይ ለማግኘት ይቸግራል አንዳንዴ። ይህም ሆኖ ግን ከየትኛውም የኢትዮጵያ ክፍል በጣም በተለየ ሁናቴ ሙሉ የኢትዮጵያ እሴቶችን ወክላ ብቅ የምትለው የአዲስ አበባ ከተማ እንደሆነች ይታወቃል። የኢትዮጵያ ባህላዊ እሴቶችን አቀናጅታ በመያዝ ግንባር ቀደሟ ይህችው አዲስ አበባችን ስትሆን ከሌሎች የሀገሪቱ ክፍሎች በተሻለ የኢትዮጵያን እሴቶች በመወከል በሁለተኛ ደረጃ የምትቀመጠው ደግሞ የሩቅ ሀገሯ ዋሽንግተን ዲሲ ስለመሆኗ ብዙዎች የሚመሰክሩላት ጉዳይ አድርጓታል። ትንሿ ኢትዮጵያ እያሉም ስሟን ያሞካሹላታል። ትንሿ ኢትዮጵያ የሚል ቅጽል የወጣላት የዲሲ ከተማ በእርግጥም ኢትዮጵያን በሚገባ ስለመግለጿ ብዙዎችን አስማምቷል። ይህን እውነታ ለመታዘብ ሩቅ መሄድ ላይፈለግ ይችላል። እዛው ዲሲ ውስጥ ዞር ዞር ማለት ብቻ በቂ ነው። የሆነ ዓርብ ምሽት ላይ የሩቅ ቅርብ በሆነችው ዋሽንግተን ዲሲዋ ትንሿ ኢትዮጵያ ውስጥ ከተጓዙ በብዙ የዳያስፖራ ማህበረሰብ ውስጥ የማይታዩትን የተለያየ ነገር እዛ ይመለከታሉ። 3 ትውልዶች በአንድ ጠረጴዛ ላይ ተሰይመው የኢትዮጵያ ከማለት ውጭ በሌላ ቋንቋ ለመጥራት የሚያስቸግር የምግብ ስብጥር ሲመገቡ ለማየት ይቻላል። በአማርኛ፣ በትግርኛ፣ በጉራግኛ፣ በኦሮምኛ፣ በከምባትኛ ወይንም በሶማሊኛ በአንዱ የኢትዮጵያ ቋንቋ ሰዎች በሹክሹክታ ሲያወሩ ይታዘባሉ። አንዱ አልቆ ሌላው ሲተካ በምናብ የኢትዮጵያን ጂኦግራፊ ከጥግ እስከ ጥግ እንዲያዳርሱ የሚያደርግ የኢትዮጵያን ባህላዊና ዘመናዊ ሙዚቃ ከዲሲ ውጪ የት ያገኛሉ? ታዲያ በዚህ ሁኔታ በዚህ የስሜት ማዕበል ውስጥ የሚገኝ ኢትዮጵያዊ እንዴት በሰው ሀገር እንዳለ ይነግሮታል? የራሱ ከተማ የራሱ አዲስ አበባ ውስጥ መሆኑን ብቻ ነው የሚነግሩት። በቡና መሸጫ ሱቆች መሃል አዲስ አበባን ያስተውላሉ። ከኦርቶዶክስ አብያተ ክርስቲያናት የሚሰማው ዜማ የሰው ሀገር ሳይሆን እዛው ሀገሮት ላሊበላ እንደሆኑ ይሰማውታል። የእንጀራው ሽታ በጎዳናዎች ውስጥ ሲንሳፈፍ የልጅነት መንደሩን ከፊቱ ድቅን ያደርግቦታል። ታዲያ ይህ ሁሉ የሚሆነው የሀበሻ ማህበረሰብ ከሌላው ተገሎ በአጥር ተዘግቶ አይደለም። ማንኛውንም የዋሽንግተን ነዋሪ ጥቁር፣ ነጭ፣ ላቲኖ ወይንም ሌላውን ቢጠይቁ ኢትዮጵያውያን በየቦታው እንዳሉ ይነግሮታል። የኡበር ሹፌሮች፣ የንግድ ቤቶች ተከራዮች፣ ባለ ንብረቶች፣ ተማሪዎች፣ ነርሶች፣ አስተማሪዎችና ሌላውንም እዛው በአደባባይ ያገኙታል። ይህ በአንድ ጥግ የተደበቀ ዲያስፖራ አይደለም። በከተማዋ ማህበረሰብ ውስጥ ከነሙሉ ኩራቱ ተንሰራፍቶ የሚገኝ ዳያስፖራ እንጂ። እና ምናልባትም ከምንም በላይ ይህን ድባብ ይህን ለውጥ የሚያሳየው በዲሲ የሚካሄደው ግዙፉ የኢትዮጵያ አዲስ ዓመት በዓል ነው። በሺዎች የሚቆጠሩ ሰንደቅ ዓላማዎች በሙዚቃ በጭፈራዎች ታጅበው ሙሉ ጎዳናውን በኩራት ሞልተው ይውለበለባሉ። ለቦታው እንግዳ የሆነ ይህን አይነት ትዕይንት እንደ ውጭ አገር ፌስቲቫል ሊቆጥረውም ይችላል። ኢትዮጵያውያን ግን እንደ ቤታቸው ነው የሚሰማቸው። ይህንን ሁኔታ እጅግ በጣም ገላጭ የሆነውን ቅጽበት በዋሽንግተን ከቆዩ ነዋሪዎች ጋር ሲነጋገሩ ነው የሚያስተውሉት። በዛው የሚኖሩ አንድ አፍሪካዊ አሜሪካዊ አዛውንት እንዲህ ብለዋል። በፊት የኛ ሰፈር ነበር፣ አሁን ግን አዲስ አበባ ውስጥ የገባችሁ ይመስላል። ግን ሰላም፣ ንግድና ስርዓት ነው ያመጡት። ማማረርም አልችልም። ይህ የትንሿ ኢትዮጵያ ተቃርኖ ነው። ግጭት ሳይፈጠር ሰበር ዜና ሳይወጣ ያለ ፖለቲካ ፍልሚያ በጽናት በአንድነት በሥራ ብቻ ዋና ዋና የአሜሪካ ከተማን የቀየረ ዲያስፖራ። አሁን ጥያቄው ይህ ለውጥ ምን ያህል ይሄዳል? ትንሿ ኢትዮጵያ የፖለቲካ ኃይል ትሆናለች ወይ?
ቀጣዩ ትውልድ ከንቲባዎች፣ ሴናተሮች፣ ፖሊሲ አውጪዎች ይሆናሉ ወይስ ወላጆቻቸው እንዳደረጉት ከትዕይንቱ በስተጀርባ በጸጥታ እየተጓዙ መቀጠል ይሆናል የሚለው ነው ትልቁ ጥያቄ። ከፖለቲካ መራቅ ያዋጣል? በአሜሪካዋ ዋና ከተማ ዋሽንግተን ዲሲ እዚህ ድረስ ድምፁን አጥፍቶ የዘለቀው የኢትዮጵያውያን የዝምታ ጉዞ መጨረሻው መቼ ይሆን? በጀመረው ዝምታ ገፍቶ በዛው ይቀጥላል ወይስ ስር መስደዱ ሲጨምር አሊያም ጫናው ሲበዛ አዲስ ፖለቲካ ኃይል ሆኖ መብቱን ማስከበር አይኖርበትም ወይ የሚሉ ጥያቄዎች ዛሬ ላይ እየተነሱ ይገኛሉ። በተለይ ከውለቱ ጀምሮ በአሜሪካውያን ባህል የተገነባው ሁለተኛው ትውልድ የወላጆቹን ዝምታ በመስበር በእርግጥም የፖለቲካ ኃያልነቱን ማሳየት እንደሚገባው ብዙ እየተባለለት ይገኛል። ይህ አዲስ ትውልድ ከሌላው አሜሪካዊ በተለየ ከወላጆቹ በወረሰው አንድነት፣ በህብረት፣ በመስዋዕትነትና በጠንካራ የሥራ ባህል ላይ በተመሠረተ ጽኑ ተስፋ የታነጸ መሆኑ በአንድ በኩል አሜሪካ ተወልዶ እንደማደጉ በቀሰመው የዲሞክራሲ፣ የመብት፣ የእኩልነትና የነጻነት ሕሳቤን በሌላ በኩል በማቀናጀት አዲስ ኃይል ሊሆን እንደሚገባው ብዙዎች ይጠቅሳሉ። በእርግጥም አይሳነውም። ዛሬ ላይ ጎልቶ መውጣት ይኖርበታል የሚባለው የኢትዮጵያውያን የፖለቲካ ተሳትፎ ከአሁን በፊት ከነበረው ከአገም ዘገም ሚናም በቂ ልምድ እንዳካበተም ይጠቀሳል። የኢትዮጵያውያንን የፖለቲካ ሚና በተመለከተ የአካባቢው ባለሥልጣናት አንድ ነገር በግልጽ ይቀበላሉ። ኢትዮጵያውያን ድምፅ ይሰጣሉ፣ ይመርጣሉ፣ ይንቀሳቀሳሉ። እናም አንዱን እጩ ሲደግፉ አንድ ላይ ያደርጉታል። የሰፈር ማኅበራት፣ የንግድ ቡድኖች፣ የቤተ ክርስቲያን መረቦች ሁሉም የከተማ ውሳኔዎችን ለመወሰን የሚያስችል ጠንካራ የድምፅ መስጫ ቡድን እየሆኑ መሄዳቸውን ይመሰክራሉ። ይህን ፖለቲካዊ ሚና አንዳንዶቹ አበረታች ሲሉት፣ ሌሎቹ ደግሞ በጣም አስፈሪና በፍጹም ችላ ሊባል የማይገባም ሲሉ ይናገሩለታል። እዚህ ጋር የሚጠቀሰው ዋናው ነጥብ ኢትዮጵያውያን ምን ያህል ስር እየሰደዱ ምን ያህልስ ጉልበታቸው እየጨመረ ነው የሚለው ጉዳይ ነው ትልቁ ነገር። ኢትዮጵያውያን በቀላሉ ዋሽንግተንን እየተዋሃዱ ነው ወይንስ በዋና ከተማዋ ውስጥ ሁለተኛ ዋና ከተማ እየገነቡ ነው የሚል ይሆናል። ምክንያቱም ዛሬ ትንሿ ኢትዮጵያ አንድ ጎዳና ብቻ አይደለችም። አዳምስ፣ ሞርጋን፣ ዩ ስትሪት፣ ሾ፣ ሲልቨር ስፕሪንግ፣ አሌክዛንድሪያ፣ አርሊንግተን፣ ፌርፋክስ፣ ቪየና ናት። በየዓመቱ የሚያድግ የዋሽንግተን ቀለበት፣ ሬስቶራንቶች፣ አብያተ ክርስቲያናት፣ ሪል ስቴት፣ የትራንስፖርት ኩባንያዎች፣ ገበያዎች፣ የባህል፣ የትምህርት ቤቶች፣ ስፖርቱ ሁሉም እየሰፋ ሁሉም በዋሽንግተን ዲሲ እየተገኘ ነው። በታላቅ ቁጥጥር ሳይሆን በጽናት በአንድነትና በማይጠፋ ሥራ የተገነባ ጸጥ ያለ ግዛት እና ዋሽንግተን ይህን ታውቃለች። አንድ ባለሥልጣን እንደገለጸው የኢትዮጵያውያን ወደ አንድ ሰፈር ሲገቡ በፍጥነት ይለውጡታል። ነዋሪዎቹ የነበረውን አይቀላቀሉም፣ የራሳቸውን ይገነባሉ እንጂ ነበር ያለው። የሀበሻው ዲያስፖራም ይህች ከተማ በመጀመሪያ እኛን አዳነችን፣ አሁን ደግሞ እኛ እየቀረጽናት ነው ማለቱ አልቀረም። ትንሿ ኢትዮጵያ ሰፈር ብቻ አይደለችም። በታሪክ የተበተነ ሕዝቧ በአንዷ የዓለም እጅግ ኃያል ከተማ ውስጥ ራሱን መገንባት እንደሚችል የሚያሳይ ጠንካራ ኃይል መሆኑን ነው። ከሬስቶራንቶች እስከ ሪል ስቴቶች፣ ከአብያተ ክርስቲያናት እስከ ከተማ ኮንትራቶች ድረስ ኢትዮጵያውያን ወደ ዋሽንግተን የመጡ ብቻ አይደሉም። ዋሽንግተንንም እንደ አዲስ የቀረጹ አርክቴክቶች ናቸው። ለብዙ መቶ ሺህ ኢትዮጵያውያን ዋሽንግተን ዲሲ የፖለቲካ ዋና ከተማ ብቻ አልነበረችም። በመሥዋዕትነት፣ በታላቅ ምኞት፣ በአንድነትና በጠንካራ ሥራ የተገነባች ሁለተኛ መኖሪያ ቤታቸው ነበረች። ይህ የኢትዮጵያውያንና የዋሽንግተን ዙሪያ ፍቅር ዛሬ ላይ ስብራት ገጥሞታል። የዶናልድ ትራምፕ አስተዳደር በዚህ ፍቅር ከመቅናት በዚህ መናበብ ከመስጋት በቀር አንዳችም ሌላ ምክንያት ኖሮት አይደለም ለዘመናት የተገነባውን እየናደው ያለው። ዛሬ ላይ ዲሲ ኢትዮጵያውያን ላይ ፊቷን አዙራለች። በሰላም በዝምታ ጠንክሮ በመስራት ያከበራትን አበሻ በማሳደድ በማዋከብ በማስፈራራት የምታገኘው ውለታ ቢስ ከተማ ሆናለች። በእርግጥም ዋሽንግተን ዲሲ የአበሻን የኢትዮጵያውያንን ውለታ ቅርጥፍ አርጋ የበላች ከሃዲ ሆናለች። ይህ ዛሬ ላይ በዋሽንግተን ዲሲና አካባቢው እየተፈጸመ ያለው የሰብአዊ መብት ጥሰት አሜሪካ በአደባባይ ከምትደሰኩረው በእጅጉ የተለየ እንደሆነም ይነገራል። በአደባባይ የሚደመጡ ሙግቶች ስለ ስደተኞች አያያዝ አሜሪካን አረ አደብ ግዢ የሚያስብል ቢሆንም የግል ለኢትዮጵያዊ ስደተኞች ሳይሆን በላቲኖ ማህበረሰብ ላይ የሚያተኩር መሆኑ ይነገራል። ዲሲ ላይ በዝምታ ራሳቸውን ያስከበሩት ኢትዮጵያውያን ስደተኞች ዛሬ ላይ በአሜሪካ መንግሥት የሚደርስባቸው ወከባና መዋረድ አሁንም በዝምታ የሚፈጸም ማንም ትኩረት ያልሰጠው ጉዳይ አድርጎታል። ዛሬ ላይ ዋሽንግተንና አካባቢዋ ላይ ያለው ሕያው ሕይወት በመዝራት ከተማዋን ያደመቁት ኢትዮጵያውያን ቀኑ ጨልሞባቸዋል። እንኳን ሕጋዊ ወረቀት የሚጠብቁት ኢትዮጵያውያን ቀርቶ ሕጋዊ የሆኑ የኢትዮጵያ ስደተኞች ጭምር
ትልቅ ጭንቅ ውስጥ መገኘታቸውን የሚነገረው። የትራምፕ አስተዳደር የተከተለው መንገድ ብዙ አደጋዎች ያዘለ በመሆኑ ፍርሃቱ በጣም ነግሷል። ፍርሃቱን ምን አመጣው ማለት አይቻልም ይላሉ አንድ የአካባቢው ነዋሪ ኢትዮጵያዊ። ድንገት መጥተው የሆነ ነገር ይጠይቁሃል። ምናልባት እነሱ የሚጠይቁህን ነገር ላትይዝ ትችላለህ። ብዙ ታሪኮች ይሰማሉ። የወረቀት ጉዳያቸውን ፕሮሰስ ለማድረግ ወጥተው ቤተሰብን እንኳን የት እንደጠፉ በቅጡ ሳያውቁ ለቀናት ወይንም ለሳምንታት ተይዘው ይቆያሉ። ሰዎች ካለ ምክንያት በእስር ቤት ውስጥ ሊከረቸምባቸው ይችላል። በዚህ ሁኔታ ውስጥ ደግሞ እጅግ ፍርሃት ቢነግስ ምንም የሚገርም ነገር ሊኖረው አይችልም ብለዋል እኛ አዛውንት። ከወራት በፊት የከተማዋ ፖሊስ በፌዴራል ከተተካ በኋላ የስደተኞች መኖሪያ አካባቢ ከፍተኛ ውጥረቶች መከሰቱ ሪፖርት ተደርጓል። በመጀመሪያዎቹ 30 ቀናት የትራምፕ አስተዳደር በአዲሶቹ የከተማ ዘቦች ዘርን መሰረት የሚያደርግ ልየታ፣ በድንገት ከሀገር የሚባረሩና ድንገተኛ ፍተሻዎችን ለማድረግ መረጃዎችን እንዳደራጁ ሪፖርቶች ተናግረዋል። ይህ መረጃ በራሱ ስደተኞች ከቤታቸው ለመውጣት እንዲፈሩ ያደርጋቸዋል። የማህበረሰቡ አስተያየቶች በዲሲም ሆነ በሌላው የአሜሪካ ክፍል የሚኖሩ ጥቁር ስደተኞች ላይ ያለው ምልከታ ከእውነታው በጣም ይለያል ሲሉ ብዙ ታዛቢዎች አስተያየታቸውን ሲሰጡ ይደመጣል። የኢትዮጵያ ስደተኞች ደግሞ ምንም ውስጥ የሌሉ ጠንካራ ስደተኞች ብቻ እንደሆኑ ነው የሚታወቀው። የአሜሪካ ፖለቲከኞች ዘንድ ስለ ስደተኞች ያለው ምልከታ ከዘረኝነት ብቻ የሚመነጭ እንደሆነ ብዙዎች ታዝበዋል። ስደተኞችን ስጋትና የአደጋ ምንጭ አድርጎ የመመልከት አባዜ በአሜሪካ ፖሊሲ አውጪዎች ዘንድ በጣም የሚጮህ ጉዳይ ነው። እውነታው ግን ከዚህ ተቃራኒ ነው። የኢትዮጵያ ስደተኞች በአሜሪካ ኢኮኖሚ ላይም ሆነ በሌሎች ነገሮች ትልቅ አስተዋጽኦ እያበረከቱ እንደሆነ ከዘር መነጽር ውጪ የሆኑ ባለስልጣናት ለዘመናት ሲመሰክሩት የኖረ ሐቅ ነው። በሰሜን ቨርጂኒያ የሚኖሩ አንድ ኢትዮጵያዊም ስለ ሁኔታው እንዲህ በማለት ነበር የተናገሩት። የኢትዮጵያውያን ታሪክ በትግል የተሞላ ታሪክ ነው። ይህ ትግል ደግሞ ከፍተኛ ትዕግስት ይጠይቃል። የኢትዮጵያ ስደተኞች ሁሉንም ትዕግስትንም ትግልንም አጣምረው የያዙ በመሆናቸው ከሌላው ስደተኞች በተሻለ ሁኔታ ላይ እንዲገኙ ያስችሏቸዋል። አብዛኞቹ ኢትዮጵያውያን ሕግ አይጥሱም፣ አቋራጭ መንገድ አይጠቀሙም። ወጣት ኢትዮጵያውያን ወደ አሜሪካ የሚመጡት ትምህርት ቤት ገብቶ ለመማር ነው። ይህም የሆነው በሀገር ቤት ብዙ የማያገኟቸው ነገሮች ስላሉ እነዚህን ጉድለቶች ለመሙላት ብቻ ነው ወደዚህ የሚመጡት። የአሜሪካ መንግስት የፈጠረውን ችግር ከመፍታት ይልቅ ስደተኞችን የጥቃት ኢላማ ማድረጉ የሚገለጽ ነው። በወቅቱ ማለቅ የነበረበት ሕጋዊ ሰነድ ለስደተኞች ማቅረብ የመንግስት ጉዳይ ነበር። በእነርሱ መዘግየት ለተፈጠረው ችግር የገፈቱ ቀማሽ እንዲሆኑ የተፈረደበት ግን ምስኪን ኢትዮጵያዊ ስደተኛ ነው። በዚህ ጉዳይ ላይ የዲሲው ነዋሪ አቶ ዓለም ወረታው በሰነዶች መዘግየት ምክንያት ስላለው ረጅም ችግር ይጠቅሳሉ። መንግስት እንደሚለው ማንኛውም ሰው በሀገር ውስጥ በመቆየት የጠየቀው ሁኔታ ተቀባይነት ማግኘት ወይንም ደግሞ አለማግኘቱን ለመስማት እስከ 2 ወይም 3 ዓመት ይጠብቃል ይላል። ነገር ግን ሰነዶቻቸውን ለማግኘት 15 እና 20 ዓመታት የጠበቁ ሰዎች አሉ። የሥራ መከማቸት የሚባሉ ምክንያቶች እነዚህን ታሪኮች አሳማኝ ሊያደርጓቸው አይገባም። ከ10 ዓመታት በፊት የቀረቡ አንዳንድ የቤተሰብ ድጋፍ ማመልከቻዎች አሁንም በዝግታ ወደፊት እየተንቀሳቀሱ ናቸው። ዝምታው ተግባራዊ ብቻ ሳይሆን ባህላዊ ሆኗል ይላሉ አቶ ወረታው። ይህም ሁኔታ በነጻነትና ጥገኛ በመሆን መካከል ተንጠልጥለው እንዲኖሩ ያስገድዳቸዋል። አቶ ወረታው ነገሩን ያዩት ከተለየ አንግል ነው። የእሳቸው አግራሞት በዲያስፖራው የሰፈረው ፍርሃት ላይ አይደለም። ከዛ ይልቅ ይህ የተንዛዛ ሂደት የሚፈጥረው መሰልቸት ክብርንም እንዲያጡ አድርጓል ባይ ናቸው። የሕጋዊነት ከለላ ለማግኘት የሚጠየቀው የተንዛዛ ጊዜ ወደ ጥቃት ኢላማነት ይቀይራቸዋል። በመሆኑም ኢትዮጵያውያን ሲወርድ ሲዋረድ በመጣው ኩራትና በራስ መተማመናቸው በአንድ በኩል ከዛሬ ነገ ምላሽ ይገኛል በሚልና ምላሽ በማይሰጣቸው መንግስት ላይ ጥገኛ ባደረጋቸው ጉዳይ ላይ በሌላ አካል እንዲዋልሉ አድርጓቸዋል። ይህ አንገትን ገፍቶ በዝምታና ኩራት ውስጥ በትጋት ብቻ የመገኘት ነገር ከዚህም በላይ ጠለቅ ያለ ነገር እየፈጠረ ይገኛል። በቅኝ መገዛት ከሚመጣ የሞራል ስብራት ይልቅ በፍጹም ነጻነት ላይ የተመሰረተው የኢትዮጵያውያን የኩራት ስብዕና ሰንሰለትም ሆነ ጭቆና ሳያስፈልገው የሕጋዊነት ወረቀት በሚል ወጥመድ አዲስ አይነት የተገዥነት ጥገኝነት ላይ እንዲወድቁ አድርጓል ሲሉም አክለዋል። በዲሲ የሚገኘው የኢትዮጵያውያን ማህበረሰብ በፍርሃት ድባብ ውስጥ እንኳን ሳይቀር በአገሪቱ ውስጥ ካሉ እጅግ ንቁና ራሳቸውን ከቻሉ ዳያስፖራዎች አንዱ ሆኖ ቀጥሏል። ከተማዋ በመቶዎች የሚቆጠሩ የኢትዮጵያውያን ገበያዎች፣ ቤተክርስቲያናትና አነስተኛ የንግድ ተቋማት መገኛ ናት። ይህ መላው ሥርዓተ ምህዳር እንደ ኢኮኖሚ ሞተርና እንደ ማህበራዊ ደህንነት መጠበቂያ ሆኖ ያገለግላል። ከዚህም ባሻገር የሕግ ማስታወቂያዎችን የሚተረጉሙ የሃይማኖት አባቶች፣ በዝምታ ገንዘብ የሚያበድሩ የሱቅ ባለቤቶችና
አንድ ሰው ሲጠፋ እርስ በርስ የሚጠያየቁ ጎረቤቶች ያሉበት የማይታይ የድጋፍ መረብ አለ። እነዚህ መደበኛ ያልሆኑ ስርዓቶች መረጋጋትን፣ መረጃንና ቤተሰባዊ ፍቅርን በመስጠት ፖሊሲዎች ሊያሳኳቸው ያልቻሉትን ሥራዎች በተደጋጋሚ ይወጣሉ። አብዛኛው እርዳታ የሚንቀሳቀሰው በሹክሹክታና በእምነት እንጂ በመደበኛ መንገዶች አይደለም። ብዙዎች እንደሚሉት አብዛኛው ሰው ለሙያዊ እርዳታ እንኳን ቢሆን የሚተማመነው በአፍ በሚሰራጭ መረጃ ላይ ነው። እርሱም ሀብቶች መኖራቸው ቢያምንም ነገር ግን የተበታተኑ መሆናቸውን ሲገልጽ ድጋፍ አለ፣ ነገር ግን የተቀናጀ አይደለም ይላል። የማህበረሰብ መሪዎች ይህንን ሐሳብ በማስተጋባት የኢትዮጵያውያን ስደተኞች ለብዙ አስርታት ዓመታት ተቋቁመው እንዲቆዩ ያደረጋቸውን የመረዳዳት ባህል ይገልጻሉ። ይህ ባህል የእምነትና በተግባር የመተርጎም ጥምረት ውጤት ነው። ለእኔ ወይንም ለማንኛውም የውጭ አገር ዜጋ ፍርሃቱ ሁልጊዜ አለ ይላል አንድ ስሙ እንዳይጠቀስ የፈለገ ኢትዮጵያዊ። ነገር ግን ማህበረሰባችን ጠንካራ ነው፣ የሆነ ነገር ቢከሰት አብረን እንቆማለን ሲል የመጨረሻ አቋሙንም ተናግሯል። ይህን የትራምፕ አስተዳደር የተከተለውን የግፍ መንገድ በአንድነት በህብረትና በጨዋነት የሚታወቁት ኢትዮጵያውያን ሊታገሉት አይቻላቸውምን? እነዚህ የጋራ እሴቶችን መሠረት አድርገው መብታቸውንስ ማስከበር ይሳናቸዋል? በቀጣዩ የምናየው ጉዳይ ይሆናል። እስከዛው የሳሎን ዓለም ቤተሰቦች ቸር እንስማ፣ ቸር እንሰንብት።